እናቴን እንደመታኝ ያረግ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ ውድ ቻናሌ ተከታታዮች ሀገር ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ብያላችሁ በየለም ዳርቻ ሰላማችሁ ብዙ ትረፍ ይበልልኝ የመዳብ ቀመሞችዬ፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ብያላችሁ በየለም ዳርቻ ሰላማችሁ ብዙ ትረፍ ይበልልኝ ውድ ሀገሮች ልጆችዬ። ለዚህ ቻናልም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ ነው ማለት ነው። የመዳብ ቀሞችዬ ዛሬ በጣም ደስ ብሎኛል። ሀቂቃ ነው የምላችሁ ወላሂ ለአዙም ደስ ብሎኛል። አልሐምዱሊላህ ሲከፋኝም ሲደረኝም አልሐምዱሊላህ ማለት ነው። አልሐምዱሊላህ እና የሰው ደስታ የሚያስደስተው ዛሬ ቪዲዮ ላይክ ያድርግ ማለት ነው። ሀቂቃ ማለት ላይክ ታጠረጉ እንዳታልፉ እና ምን አግኝተሽ ነው ደስ ያለሽ እንዳትሉ እንድትሉኝ ቻናሌ ተስተካከለ። አልሐምዱሊላህ ደስ አይልም? ለብዙ ጊዜ ለፋውበት ቻናሌ ተስተካከለልኝ አልሐምዱሊላህ ማለት ነው። ካስተካክሉ አሁን ሞኔታይዙ ከመልሶልኛል። አሁንም የእናንተ እገዛ ያስፈልገኛል። አግዙኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ማለት ነው። አድርጉልኝ ፕሊዝ አድርጉልኝ ሀቂቃ ማለት ነው። እና ያው በፊት የከፈኩት የሌላ ሰው ፓስፖርት ነበርና አሁን ፓስፖርቷ እኔ ልጅቷ ትክፈትበት አትክፈትበት አላሁ አለም። አሁን ያ 25 ዶላር አልመለስልኝ ብሎ አለ። እንግዲህ ሱፐር ቻትም ስጡኝ ማለት ነው። ሱፐር ቻትም ሊሉ ላይ ስታዩኝ ሱፐር ቻትም ስጡኝ ሀቂቃ ማለት ነው። እንዳታልፉኝ እኔም ስጣቸዋለሁ ኢንሻአላህ ማለት ነው። አሁን የሚያስፈልገኝ ያ 25 ዶላር ከተመለሰ አያስፈልገኝም ሱፐር ቻት ራሱ ማለት ነው። አልፈልግም ሱፐር ቻት ግን ያ 25 ዶላር ካልተመለሰልኝ አሁን ሱፐር ቻትም እንዲሰጡኝ ከፍ ያላችሁ ዩቲዩበሮች እንዲሰጡኝ ከዛ በኋላ እኔ ብሩን በኢትዮጵያ ቢሆን አስገባላችኋለሁ ችግር የለውም ማለት ነው። እንዲሁ ስጦታ ምናምን አይደለም የምፈልገው ወላሂ ነው የምላችሁ። ይሄን ሱፐር ቻት በነገራችን ላይ የ25 ዶላር እኔ ዝም ብሎ ነጮች ምናምን ነበር የሰጡኝ ማለት ነው በፊት ማለት ነው። እና ያው ቻናሉ አደጋ ደረሰበት እንጂ ማለት ነው። እና ውዶች ተስፋ እንዳቆርጡ በሆነ ነገር ይሳካል፣ የማይሳካ ነገር የለም። እኔ ተስፋ በሀያቴ ተስፋ መቁረጥ አልወድም ወላሂ ላዝም የሆነ ነገር አረጋዋለሁ ካልከኝ ነገር አረጋዋለሁ በቃ ወላሂ ደግሞ በእለትም ይሁን በአመትም ይሁን ያ ነገር ተሳክቶልኝ ነው የማየው ማለት ነው። እና ለማንኛውም በቃ ዩቲዩብ ስለተስተካከለ ነው እንዴስ ያለች ምናምን ደግሞ እንደዚህ እየተላላች ለመመጩ ምናምን እንዳትሉ ስኬት ነው ሁሉም ነው ስኬት ነው። አዎ ዩቲዩብ ስራ ነው። ስራ ስለሆነ ድረስ ይሄ ስራ ነው። ይሄ ደግሞ ቤታችሁ ቁጭ ብላችሁ የምትፈታ አይዲያ ብቻ ነው። ዩቲዩብ የሚያስፈልገው ምንድነው የምትሉት አይዲያ በቃ ህዝቡ ጋር ምን አይነት ህዝቡ ይቀበለኛል፣ ምን አይነት ብሰራለት ህዝቡ ይቀበለኛል፣ ሰው ይወደኛል ብላችሁ አይዲያ የምትፈጥሩበት ነው። እና ስለዚህ የጉልበት ስራ የለውም ማለት ነው። ግን ዩቲዩብ መስራት በራሱ በጣም ፈተና ነው። በተለይ ዩቲዩብ ላይ አሁን ቀላል ምናምን ይመስላችኋል፣ ከባድ ግን ያው ለማንኛውም እንግዲህ አልሐምዱሊላህ ረብል ዓለሚን ካሁን በኋላ ያለው ደግሞ አላህ ያውቃል። አሁን ላይ ደግሞ ያው እንደዚህ ለፍቼ እኔ ስለተሳካልኝ ደስ ብሎኛል ማለት ነው። እኔ እንግዲህ ከዩቲዩብ ምን ብዙ ጥቅም አግኝቼ አይደለም ግን በቃ በጣም ነበር ልክ ያዘ በጣም ማለት ነው ሀቂቃ ማለት ነው። ስለዚህ ደግሞ አልሐምዱሊላህ ተሳካ። ትናንትና ፎንግራ አለኝ ማለት ነው ፎንግራ አዎ ዩቲዩብ ተቀብሎታል እማማ ቅመም አለኝ ኦኬ አልኩኝ። እና ለማንኛውም ሁላችሁም ተስፋ እንዳትቆርጡ። ተስፋ የታባቱ የምን አባት ተስፋ በነገራችን ላይ ተስፋ የሌለው የሞት ሰው ብቻ ነው። ወዳኝ የሞት ሰው ብቻ ተስፋ የሌለው ያለ ሰው ምንም ተስፋ አለው። አሁን ለምሳሌ ወንድሞቼ ሞቱ እኔ አለሁ እኔ ግን ተስፋ አለኝ። ምን ተስፋ አላችሁ ይላችሁ አያችሁ። በዱንያ ላይ ያለ ሰው ተስፋ አይቆርጥም። ታሳው ደግሞ ዛሬ ባይሳካ ነገ ይሳካል። ወላ ዩቲዩብ ብቻ አይደለም ብዙ ነገር እናቀዳለን። ያ ነገር ይካሽፍብናል። ያን ነገር እንደገና ደግሞ ወድቀን እንደገና ደግሞ ካብለን ጀምረን ያን ነገር እናሳካለን። ቢስኒ ለካሪ ዋናው ደግሞ አፍያ ነው። አፍያችን አላህ ይስጠን። ትልቁ ነገር ነው። ሁሌ የምመራችሁ ነገር አፍያ ካላችሁ የትም ሀገር ብትሄዱ ችግር የለውም እላችኋለሁ። እኔ ብዙ ጊዜ ዋናው ትልቁ ኒዕማ አፍያ ነው። አፍያችን አላህ ይስጠን። ወላሂ እንደ አፍያ እንትን ነገር የለም። አላህ አፍያችን ይስጠን፣ አፍያችን ይመልስልን የኔ ቀመሞችዬ ማለት ነው። እና ያው እኔም ደስ ብሎኛል ቻናሌ ስለተስተካከለ አልሐምዱሊላህ። እና ለማንኛውም ይሄንን ይመስላል እላችኋለሁ። እንግዲህ ድክ ምን ያለኛ ቤት አጸዳ ቆይቼ እጅ ራሱ አያችሁት? ወይኔ የገበሬ እጅ። እኔ እኮ እንደው ወላሂ ገበሬ እንደው ዝም ብዬ ነው እንጂ ግብርና ራሱ ያወጣኛል ወላሂ። እንደው ግብርና ራሱ በጣም ነው የሚያወጣኝ። ጥፍሬ እኔ እስካሁን ከሀያት እንደው ወላሂ ትልቅ ሰው ሁን ያለው ጥፍሬን በመቆረጫው አላውቅም። አያድግም። ለምንድን ነው
አያደርግም። እኔም እንዲያድግ በጣም ይቺ በጣም ታደርጋለች እና እንዴ ዝም ብዬ በጥሬ በቃ ይቆረጣል። ጥፍሬ ራሱ የክሮሮክስ ጨረሰው ፈገፈገው። አሁን የሆነ ነጭ ሰራሚክ አለ ተፈገፍ ቆይቼ አሁን መጣ ወደ ክላሴ ማለት ነው። አሁን ግን ሶላት ሰግጃለሁ። አላይ ነው የሰገድኩት እዚህ መውጣት ስላልተመቸኝ አላይ ሶላት የተሰገድኩ ምናምን ነው የመጣው ወደ ክላሴ ማለት ነው። ክላሴ ላጸዳ ነው የመጣው ዛሬ ክላሴን ፏ ብትን ነው ማረጋት ትላላችሁ። እና ለማንኛውም ሰላማችሁ ይብዛ ውዶችዬ፣ ደስ ብሎኛል። እንደምረቃ ወጥዬ እንኳን ደስ አላችሁ። የምወዳችሁ የምትወዱኝ የምትጠሉኝም ሰላማችሁ ይብዛ።